ያው ዛሬም እንደተለመደው ያው ስለ ራሴና ስላገኘሁት ነገር ላጫወታችሁ ማለት ነው። ስለ የግል ህይወቴ ማለት ነው። ወደዚህ የደረስኩበት የመጣሁበት መንገድ እና ምን ለማለት ፈልጌ ነው። ባለፈው ምን ላይ ነበርኩኝ? ሊቢያ ደረስኩኝ። ከዛ የሰሃራ ክፈል ተባልኩኝ። ከዛ እንደዚህ አይነት ጥቁር ነበረኝ፣ ደርቤ ነበረ መወጣው ከጃኬቱ ጋር ማለት ነው። እንደዚህ አይነት ነበረኝ። እንደዚህም ተዘጋጅቶልኝ ነው የወጣሁት። ገብታችኋላ? እንዲህ አይነቱ ማለት ነው ጃኬት እና ወዲያውኑ መጥተህና ደውል ወደ ቤተሰብ ይከፈልህ። ማን ጋር ነው የምትደውለው? ደውሉ ሲባል ጧት በቃ እንደዚህ አድርጌ እኔ ደርቤ እወጣለሁ ማለት ነው። ሁሉም ጃኬቱ ጥሎ ምናምን ገባ። እኔ እንዳለ ነው የገባሁት እንዲህ ሁኜ ማለት ነው። እንዲህ ተዘጋጅቼ ምናምን ነው የገባሁት እና እንዲህ ብዬ እወጣለሁ ውጭ። ሰልፊ ይዘህ ነው የምትደውለው ማለት ነው ስልክ እና ቷ ያደርጋሉ እዚህ ጋር ማለት ነው። እመታለሁ፣ ምንም አይሰማኝም። ቷ ልጆቹ ውስጥ ሆነው ይስቃሉ። አንተ እኮ በቃ ተንኮለኛ ነህ አንተ እኮ ምናምን ይልኛል። ኧረ ማን እንደዚህ የላቸውም፣ ሌሎች የላቸውም። ስጠኝ ምናምን ይልኛል። እኔ አልሰጣቸውም። እንደዚህም ነበረኝ፣ ሆዲ ነበረኝ አርጌ ምናምን ተዘጋጅቼ እንዲህ ብዬ ጉንጉን ብዬ ነው የሚሄደው ውጭ። ሙቀት ነው ታውቃላችሁ፣ የሊቢያ ሙቀት ምንም አይመስለኝም። ለዛ በትሩ እስኪያልቅ ማለት ነው። ከዛ ልክ ሞባይልህን አንስተህ ማለት ነው። ልክ ሞባይልህን አንስተህ ልክ እንደዚህ አድርገህ ልክ ስደውል ማለት ነው። ልክ እንዲህ አድርገህ ትጠብቃለህ። ይጨዋል እና ልክ ሄሎ ስትል ይመታሉ ማለት ነው። ሁለት ሶስት ሊሆን ይችላሉ፣ አይታወቅም። ያደርጋሉ ማለት ነው። የተሰቃየ ነው የምትናገረው። ከዛ ቤተሰብ ይሰማሉ። ከዛ ቤተሰብ ከሰማ በኋላ እንዲህ ልጃችን እዚህ ጋር የተሰቃየ ነው ተብለው ፈርቶ እንዲያፋጥኑት ማለት ነው። እዛ አንተ ደግሞ ከነሱ በላይ ብልጥ ከሆንክ ምን ታደርጋለህ ማለት ነው? ምን ታደርጋለህ? ይቆያላ። በትሪ ችግር የለውም እችለዋለሁ፣ ግን ይቆይልኝ ትላለህ ማለት ነው። ቤት የተሸጠ ነው እየተበደሩልኝ ነው ምናምን ትላቸዋለህ ማለት ነው። አውቃል እንጂ ወዲያውን የሀብታም ልጅ ሆነ ወይም ደግሞ የሚልክልህ በተለይ ከውጭ ሰው ካለብህ ምናምን ከዚህ ከዩኤስ ምናምን ሰው አለኝ፣ እንግሊዝ አለኝ ሰው፣ እዚህ ሀገር አለኝ ሰው፣ ወይም አውሮፓ የሆነ የተለያዩ ሀገሮች እዚህ አውሮፓ ውስጥ ወይም ደግሞ ሌላ እስራኤል ምናምን ሰው አለኝ ካልክ አለቀለን። እዛ 3 4 እየሸጡ ያስከፍሉህና ለሌላ እንዳንተ ወደ እነሱ አይነት የሚሰራ ሰው ደላላ ይሸጡሃል ማለት ነው። ከዛ ሽጠው ያ ደግሞ እጥፍ ይልሃል ማለት ነው። እንደዛ ያሉ ይዞ ትዞራለህ ማለት ነው። ዝም ብለህ የሀብታም ልጅ ነው ተብለው ከተነገረ ወይም ከዋሹብህ አለቀ። አንደኛ ነገር ከሚያውቁ ህዝቦች ወይም ደግሞ ከሚያውቁ የሀብታም ልጅ ወይም ያላቸው ቤተሰብ ከሆንክ ከሚያውቁ ሰዎች ጋር መሄድ ወይም ደግሞ ከሀገር ሰዎች ጋር መሄድ ልክ የማይሆኑ ለዛ ነው። አንዳንዴ ከማያውቁ ሰዎች ጋር መጓዝ አሪፍ ነው። ምክንያቱም በተለይ እነዚህ አይነት ሊቢያ፣ ሱዳን ያሉ ወደ እስራኤል፣ ወደ ግብፅ ቦታዎች፣ እነዚህ አይነት ቦታዎች ወደ የትኛውን ቦታ ወደ የማያውቅ ሰው ጋር መሄድ አሪፍ ነው። ለምን? ማንነትህን አሳልፎ የሚሰጥ ሰው አታገኝም። ገብታችኋላ? በጣም በተለይ የሊቢያ ህይወት በጣም ነው የሚያሰቃየው። ለምን? ሰው የራስ ሰው ነው አውቆም ሳያውቅም ይዋሻል። ይሄ እኮ የሀብታም ልጅ ነው አለው እኮ ምናምን። እኔ እንኳን ባደረኩት ይሄንን እንደዚህ አይነት እኮ አግኝቻ ለብሼ ነበር አይደለ? የሀብታም ልጅ አይደለሁም፣ ግን እዛ የነበሩ ኢትዮጵያውያን ምናምን
እንደዛ ይልኝ ነበረ ማለት ነው። የሚጦርኝ የሀብታም ልጅ ብለው ነው። ግን እኔ የሀብታም ልጅ አልነበርኩም። እውነት ለመናገር የሀብታም ልጅም አይደለሁም። ኑራችን በጣም የወረደ ምናምን አይደለም፣ መካከለኛ ላይ ነው የምንኖረው። ግን የሀብታም ልጅ ግን ማለት ግን ሌላ ጉዳይ ነው። እኔ ደግሞ አይደለሁም። ለምንድን ነው የሀብታም ልጅ ብትሉኝ ምናምን እላቸዋለሁ ማለት ነው። ልጆቹ አይሰሙም፣ ዝም ብለው እንደዛ ይሉኛል ማለት ነው። የሀብታም ልጅ ምናምን ብለው ይጦሩኛል ማለት ነው። እኔ ደግሞ እንደዚህ ተሸፋፍኜ ምናምን ነው ገባው። ይሄንን ነገር ምናምን ይሄ እንትን እንኳን የለውም። ዝም ብዬ ነው ያደረኩት። አሁን ዛሬ እንደው ለምንድን ነው የተሸፈንኩት? እኔ እንጃ አላቅም፣ ለምን እንደተሸፈንኩ ራሱ አላቅም። አሁን ግን ያው እንደዛ ይልኛል ማለት ነው። እና ከባድ ነው የሊቢያ ህይወት። እዛ ያው ብቻዬን ነበርኩኝ፣ እግዚአብሔር ፈቅዶ ብቻዬን ነበርኩኝ። የሚያጨናንቀኝ ምን አልነበረም። ሰው ትተህ እዛ ትተህ ሰው ከተከፈለልህ በኋላ ትተኸው ነው የምትሄደው፣ ወደህ ሳትወድ ማለት ነው። እና ጓደኛዬ ልጠብቀው ምናምን የሚል ነገር አይሰራም። እና ከሰው ጋር ከሄድክ የምትጨነቅ ከሆነ ስለ ሰዎች አብዛኛው ጊዜ በጣም ስለ ሰዎች፣ ስለ ጓደኞች፣ ከአንተ ጋር ስለሚሄዱ ሰዎች፣ አብሮ ስለሚሆኑ ሰዎች በበለጠ የምታስብ ከሆነ ከሰው ጋር ለመኖር ከባድ ነው። እውነቴን ነው የምላችሁ። እኔ በጣም አልወድም። ለምን? በጣም ይገደኛል ማለት ነው። ስለ ሰዎች ከራሴ የበለጠ ስለ ሰዎች ይገደኛል። እና ከሰዎች ጋር ከሆንኩኝ ማለት ነው የበለጠ ስለ ሰዎቹ ነው የማስበው እና እጎዳለሁ ማለት ነው። እኔ ስለ ሰዎች ተጣልቻለሁ፣ ስለ ጓደኞቼ ስል ተጣልቻለሁ። በቃ ምንም እኮ የሚያጣላኝ ጉዳይ እኮ የለኝም። እኔ እኮ የለኝም፣ ግን እኔ ከባዶ ተነስቼ ተጠሪቼ መጥቼ ነው የምጣላው ማለት ነው። እስካሁን እስከዚህ እዚህ ወጥቼ ማለት ነው ከዛ መከራ ወጥቼ ከዛ ስንት መከራ ወጥቼ ከሊቢያ ወጥቼ አውሮፓ መጥቼ ማለት ነው እንደዛ ነበር። ይጦሩኛል፣ ለጥላቻ ሲሆን ይጦሩኛልና አብሬ በልቼ አብሬ ጠጥቼ ከነሱ ጋር ጓደኛ ሆኜ ታዲያ በዛኔ ያዛ ጊዜ ካረዳው ሌት ይሆናለሁ። እኔ ዝም ብዬ ጣላለሁ ማለት ነው። ከእኔ ጋር ጓደኛ ከነበረም ምንም ማድረግ አልችልም። ያንንን ከነኩት አልችልም። በተለይ እንደዛ ሰው ጦርቶኛል ምናምን ላለው እንጂ ዝም ብዬ ሰውም ካየው የሆነ ሰው ሲበድለው ምናምን ካየው ዝም አልልም፣ ጣላለሁ ማለት ነው። እዛም እንደዛ ነበርኩ። ግን በበለጠ ደግሞ ከኔ ጋር የሆኑ ሰዎች ደግሞ አብሮኝ የተነሱ አብሮኝ ከተነሱ ሰዎች ደግሞ እሞታለሁ ማለት ነው። እስከሞት እፋለማለሁ ማለት ነው ለጓደኛዬ ወይም ያንን ነገር ነው እኔ ስለ ራሴ ስለሚለኝ ነው ደስ የማይለኝ ማለት ነው። ለምንድን ነው ሰው ሲመጣ ብዙ ጊዜ ብዙ ችግር ያጋጥመኛል። እንደዛ አይነት ነገር ስለ ሰው ብቻ በቃ ህይወቴ በቃ ይረበሻለሁ ማለት ነው። ሰው ከመጣ ወደ እኔ ይረበሻለሁ። ለምን? እነሱ ያመጡትን ነገር ለእኔ ጣጣው ለእኔ ነው። እነሱ ደግሞ ከኔ ጋር ሳለው የሆነ ነገር አድርገው ካደረጉ በኋላ ትተውኝ ምናምን ከነዛ ሰዎች አያቸዋለሁ ማለት ነው። እኔ ግን ተጣልቻቸዋለሁ ያ ሰዎች እና ብዙ ሰው ዝም ብሎ ይገለባበጣል እና ከዛ ሰው እንትን እያልኩ ሄድኩ ማለት ነው። ሰዎች ብዙ እያመንኩ አይደለም ሰዎች በዛ ምክንያት ማለት ነው ያጣሉኛል። እኔ ከተጣላሁ በኋላ እነሱ ይታረቃሉ እና በጣም ነው ይሄ ነገር በጣም ነው የሚያስጠላኝ። ለዛ ጓደኛ እኔ የለኝም። ደግሞ ከተጣላኋቸው ሰዎች ጋር ደግሞ እኔ ከነሱ እየተጣላው እነሱ ካልተጣላቸው ከነዛ ሰዎች ይሄዳሉ ማለት ነው። ከኔ ጋር ችግር ያለባቸው ሰዎች ማለት ነው። እና ምንድን ነው የሚያደርጉት? እያስተላለፉ ነው ማለት ከእኔ ምንድን ነው የሚወስዱት ወደ እነሱ? ከእነሱስ ምንድን ነው ወደ እኔ የሚያመጡት? አንዳንዴ አብዛኛው ጊዜ ከኔ የሚወስዱት ይበልጣል። ከኔ ንግግር እኔ ብዙ ስለማልናገር ነው እንጂ ከኔ ንግግር እኔ ዝም ብዬ ጨዋታ ምናምን ነው እንጂ በቀልድ ራሱ የሚያውቁኝ ሰዎች አሉ። ዝም ብሎ በቀልድ ለምን ብዙ እዛ ውስጥ ዲቴይል ውስጥ ገብቼ ስለ ራሴ ማውራት ስለማልፈልግ ስለ ሰዎች ማውራት ስለማልፈልግ መቀለድ ይቀልልኛል ማለት ነው። ለዛ በቀልደኛ የሚያውቁኝ ሰዎች ማለት ነው እንጂ ስሬስ እኔ በጣም ስሬስ። ግን ሰዎች እንዳይደብራቸው ሰዎች ቀለል እንድልላቸው
ምክንያቱም ይከብዳቸዋል፣ ዝም ስትል ሰዎች ይከብዳቸዋል። እና በቀልድ አወኩኝ ማለት ነው። እና እኔ እንደዛ በቀልድ ያውቁኛል ብዬ አስቤ አላውቅም። ግን ደግሞ ይደፋፈራሉ፣ ማይሆን ወደ ክብርህ ይመጣሉ ማለት ነው። ሰዎች በቀልድ ስለታወቅኩኝ በቀልድ ስለሚያውቁኝ እንደዛ ነው። ምንም የማይረባ ሰው ነው አድርጎ የሚያስቡ ቀልደኛ ከሆኑ እና ወደ ክብርህ ይመጣሉ ማለት ነው። ክብርህ ድረስ ይደፋፈራሉ ማለት ነው። ሰዎች እንደዛ ናቸው። እና በተለይ በጣም ከቀረብካቸውና በጣም ከነሱ ጋር በተጫወት ጊዜ ካሳለፍኩ በብዛት ጊዜ ከነሱ ጋር የምታሳልፍ ከሆነ ይልቁሃል። ጊዜ የሌለህ ነው የሚመስላቸው እነሱ ጊዜ ያላቸው። በተለይ እንሂድ ባለውን ቦታ ምትሄድ ከሆነ እነሱ ሰምተህ ሌላ ጊዜ አይሰሙም። ምክንያቱም ለምደዋላ። እንደዛ አጋጥሞኛል ብዙ ጊዜ። ያን ነገር ነው ተሰብስቦ ጭንቅላቴ ውስጥ ያስኩትና ከዛ ስተው ደግሞ እኔ ሰው ደግሞ በቃ ትቼዋለሁ እና ሰው አላምንም ምንም። ከዛም ያንን ቦታ ደግሞ ክፉ ቦታ ነው። ያ ጊዜ ብዙ ነገር ስላልዩ ከኔ ጋር የነበሩ ልጆች ከኔ ጋር የተነሱ አብረን የነበርን የሆነ የማይሆን ነገር የኔ የነበረ ነገር ሞት ነበረ። በእርግጥ እኔ ሰሃራ ውስጥ ባጋጠመኝ ቢሆን ሙቼ ነበረ። ከዚህ በፊት ማለት ሙቼ ነበረ ብዬ ነው የማስበው ማለት ነው። ወሰዱብኝ፣ ሰረቁኝ ማለት ነው። እና ያምጡ ምናምን ስላቸው በቃ አናቅም እኮ ምን ሆነ ነው እንዴት አንተን እንሰርቅሃለን ምናምን ብለው እንትን አለው ማለት ነው። ካዱ ማለት ነው። አልሰረቅንም ብለው ከዛ ዝም አልኩኝ። ሙቼ ነበረ። ለዛ ነው እኔ ሙቼ ነበረ። ኤኒዌይ ራሱ ለሊቢያዊ ማለት ነው ግደለኝ ምናምን ብዬ በቃ ሙቼ ነበረ ማለት አረብ ነው ማለት እንደ አፍሪካ አይደለም፣ እንደኔ አይደለም መልኩ ማለት ነው። መልኩ የቆዳው እንትን ማለት ነው። ሊቢያዊ ነው። ባህር ላይ ነው የሚኖረው። ልክ እንደ አረቦች ነው የሚመስለው። አረብ ነው የሚመስለው። ሊቢያዊ ነኝ ሲል አረብ ነው እንዴ ምናምን አልኩት። ሊቢያዊ ነኝ አለ። ከዛ በቃ ሁሉንም እየረበሹ እኔ ነበረ ዝም ብለው ለእኔ ነበረ ምንድን ነው የሚለው ምናምን ሲላቸው አንተ ዝም ብል ምናምን አሉኝ ማለት አልገባውም እንደዛ ስል ማለት ነው። እኔ ግን ሽጉጥ ይዞ ምናምን ካየው በኋላ ነው ለምንድን ነው የሚያስፈራራን ምናምን የተናድጄ ነው እንደዛ ያልኩት። በዛም በጥማት ስለነበርን ደግሞ ዝም ብዬ በቃ በንዴት ማለት ነው። እና ዝም በል ብሎ ዝም አስባሉኝ ማለት ነው። አንተ ምን ሆነህ ነው እንደዛ አትበል ምናምን ንጎሩት። እንደዛ እያለህ ነው ምን እያለ ነው አላቸው። እንደዛ እያለ ነው በሉት። ምን ያመጣ ነው ምናምን አልኩት። ከዛ አይ አትናደድ ምናምን እኛ ደግሞ ተስፋ ትቁረጥ ምናምን አለ። ኧረ ተስፋ በቃ እኔ የምወጣ ስላልመሰለኝ ነው ወደዚህ የሚሄድ ምናምን ስላልመሰለኝ። ምክንያቱም በቃ በጣም አስጠሉተኝም ነበረ እና ይሰጠኝ ነበር። ከዛ ቀን በኋላ እኔ አልናገርም፣ ያዛኔ ነው የተናገርኩት። እና ከዛ በፊትም በመንገድ ሁሉም ሰው ሲረብሽ ስጠን ብለው ሲሰርቁት ምናምን ሲያይ ከኋላ ያስቀመጡትን የራሳቸውን የሾፌሮች 3 ናቸውና የሶስቱ ውሃ የተቀመጠበት እየወሰዱ ይጠጡ አየ ማለት ነው። በእንትኑ አየ እየሸፈረ ያለ በአላደለ መስተዋት በእንትኑ በስፔኮ ምናምን አየ። አንዱ 3ቱንም አዩ። ከዛ መጥቶ አስቆሟት። ላንድ ክሮዘር ናት። አስቆሟት መጡ ብለው መጥቶ ማለት ነው ሊሞቱ ምናምን ሰው ሊበሉ ምናምን በጣም ተናደው ማለት ሰው ሞቶ ራሱ። ከዛ ለምን ብለው ውሃ ያለኝ የለን ባለው። ከዛ ውሃ ይሰጣቸዋለሁ ችግር የለውም። ከዛ ከተረጋጋ በኋላ አረጋጉት። በቃ አረጋጓቸው። 3ቱንም በቃ ሊጨርሱት ነበር። አንደኛ ነገር ሰው ራሱ ገንዘብ ነው፣ እንደዛ ሊያደርጉ አይችሉም። እና ተረጋጉ። በዛ ምክንያት ሲያስተውሷቸው ኦኬ ብለው እንዲህ ተናደው ነበረ። ይጨርሱት ነበር ሁሉም ማለት ነው። ምክንያቱም በ3-4 ሰዎች ደግሞ አዩዋቸው። ለእነሱ ነበር የሚጨርሷቸው ማለት ነው። ከዛ ገንዘብ ናቸው እነሱ ካሳለፉ ይከፍላሉ። እነዚህ ሰዎች 3,000 2,000 ነው የሚከፍሉት በየመጡበት ማለት ነው፣ በየተስማሙበት። እና 2,000 ነበረ 1,000 ከምናምን ነበረ $1,500 ምናምን
እስከ 2000 ነበረ። ያንን በጣም ለእኔ መስጠት ጀመረ። ለእኔ ብቻ መስጠት ጀመረ። እኔ ምንም አላልኩትም። ሁሉም ሰው ሲናገር ብታምንም ባታምንም ሁሉ ሰው ሲናገር እኔ ዝም ብዬ ቁጭ ብያለሁ። ዝም ብዬ ዝም አልኩኝ። በቃ ምንም አልለውም ማለት ነው። ከዛ ገርሞት ይሄ ልጅ ለምንድን ነው የማያወራ ምናምን አለ። ዝም አልኩኝ እኔም እየሰማሁት ማለት ነው። ሁሉም ተነሱ ሂዱ ከዚህ ጥፉ ምናምን አላቸው። ለእኔ ና ብሎ ውሃ ይሰጠኛል። ትንሽ የዚህ የሰሃራ ስትጓዝ ውሃ ዝም ብላ ትጠጣ ያስመልስሃል፣ ይወጣል ማለት ነው። ከጠጣኸው ዝም ብለህ ያስመልስሃል፣ ይወጣል። እና ትንሽዬ ነው የሚጠጣው ውሃ፣ በሰሃራ ውሃ ማለት ነው። ትንሽዬ ነው ማለት በዚች እንዲያደርገህ ማለት ነው። በቂ ናት እቺ ማለት ነው። በቂ ናት። አንድ የበዛች ማለት ነው። አንድ በቂ ናት። ለጎሮሮህ እንዲተረክስ የሆነ አለ አይደለ? ለጎሮሮህ ማተርከሻ ነው እንጂ አትጠጣውም። ዝም ብለህ አታወርደውም ማለት ነው። ለምን? ይረብሻል። ገብቶም ይረብሻል፣ ይወጣል። ያው ትርጉም የለውም። አንድ እቺ የመጨረሻ ግን ትጠቅማለች። ቀኑ ሙሉ ታውልሃለች ማለት ነው። ከዛ እያደረግ ለ3 ቀን ራሱ ትውል ይሆናል። ዝም ብለህ ሰውነት ቢደርቅ ይሻላል። ምክንያቱም ፀሐይ ናት። ሰውነታችን እንትን ዌት ከሆነ ወይም ደግሞ ከረጠበ ሰውነታችን ይጫማደዳል። በፀሐይዋ ስላለች ታቃጥላለች ማለት ነው። የበለጠ ስንጠጣ ፀሐይዋ ታቃጥላለች ማለት ነው። ስትጠጣ አስቡት፣ የእርጥብ የሆነ እንጨት አስቡት፣ ሰሃራ ውስጥ ጣሉትና እንዴት እንደሚደርቅ በአንድ ቀን። እንደዛ እንደማለት ነው። ደረቅ እንጨት ግን እዛ ከጣላችሁት ምንም አይደለም፣ ደርቀዋል ኦልሬዲ። ትንሽዬ እንደዛ ማለት ነው። ውሃ ትንሽዬ ብትጠጣ ሰሃራ ውስጥ ትንሽዬ ለጎሮሮ ብቻ ነው። ጎሮሮ በቃ ለጎሮሮ ማተርከሻ እንዲተረክስ እና ጎሮሮ እንዳትሞት ነው እንጂ በሰሃራ ከጠጣ ሰውነትህ ይደክማል፣ ልትሞት ትችላለህ። የሞቱ አሉ አልኳቸው አይደለ? ተቃጥሎ እንዲህ ያ ኦልሬዲ ቤንዚንም ጠጥተዋል። ቤንዚንና ውሃ የተቀላቀለበት ነው የጠጣው። እና በሶ እኔራ አሁን በሶ ነበረ ያስገባሁበት ማለት ነው። በሶ ሰጡኝና በሶ ገባ። በሶና ስኳር አድርጌ የተደባለቀ ነበረ አስገባሁት ማለት ነው። ምክንያቱም የሰጡንን ውሃ እንደዛ ነው ማለት ነው። ቤንዚን የተደባለቀበት ሌላ ውሃ ባታገኝ። ስንት ሰዎች ሽንታችንን ጠጥተናል ያሉ አሉ። ግን እኛ ግን ቤንዚን ነው የጠጣነው። ቤንዚንና ውሃ የተቀላቀለበት አጠጡን። ስንት ሰው ሞተ፣ ስንት ሰው እዛ ነገር ያለው ከዚህ በፊት ይሄ ሬሳ ተሻግረን የወጣ ነው በጠዋት ማለት ነው። በጣም ነው የገረመኝ። አብሮኝ የነበረ ልጅ ቁጭ ብሎ ሲሄድ የነበረ ሞተዋል ሁሉ። እኔ ለካ ወጥቼ የታሉ ስል ስፈልግ የሉ። በጣም ነው የደነገጥኩ። እንኳን አለየኋቸው ማለት ጠዋት ነበረ። ብዙ አይታይም። ብዙ ስንጠራ ውጡ ተብለን አሸዋ ላይ ነው የምተኛውና አሸዋ ሊቀብርህ ይችላል እና ተጠንቆቅ ይባላል። በሌሊት ንፋስ ይመጣና ንፋሱ መጥቶ አንድ ላይ ነው የሚያደርገው አሸዋው ማለት ነው። ከዛ ወደዛ ያጉዘዋል እና ተጠንቀቁ፣ እንደዛ እንዳያጋጥማችሁ። ብዙ ሰው እንደዛ ያጋጥመዋል ማለት ነው። ንፋሱ መጥቶ አሸዋ ላይ ተኝተህ ሳለህ ይደፍንሃል ማለት ነው። ደፍኖ ይከመራል። አንተ ላይ አትችልም። እዛ ትሞታለህ ማለት ነው። እና የሆነ ከቦታ ይሄ ዝም ብሎ ይሄ እንደ ተራራ ይመስላል፣ ግን ተራራ አይደለም፣ አሸዋ ነው፣ ነፋስ ነው። እንደዛ ዛሬ እዚህ ጋር ቁጭ ካለ ተራራው እንደ ተራራ ቁጭ ካለ አሸዋው ነገ ንፋሱ መጥቶ ወደ ሌላ ሊያግዘው ይችላል። ይሄ የሰሃራ ባህሪ ነው ማለት የሰሃራ ቦታ
የመሬት አቀማመጥና አሸዋው እንደዛ ነው። ሁሉም ሰው ያውቀዋል። እዛ አካባቢ የሚኖሩ ሰዎች ያውቀዋል። ተጠንቀቁ ተብለህ ነው የምትተኛው። እዛ እንተኛለን። ከዛ ተጠንቅቀህ ነው ማለት እየጠበቅ ከዛ ደግሞ እንዳይተውህ ደግሞ አጠገብ አጠገብ ነው የምትተኛው። ደግሞ እንዳትርቅ ደግሞ አሉ ሽፍታዎች አሉ፣ እነዚህ የሚጠሩ አሉ። እነሱ እንዳያገኙ ሩቀው፣ ለሽንት ቤትም አትራቁ ነው የሚባለው። ከራቅ ራሱ እነሱ ራሳቸው ሊያጠፉ ይችላሉ። ለምን ሄድክ ወደዛ ሩቅ ለምን ሄድክ ተብለህ ማለት ነው። እና አትርቅ። ከዛ ይሄ ተሻገሬ ምናምን ጠዋቱ በቃ ከዛ ከረፈደ በኋላ እነ እንትናም የት አሉ ምናምን ይባላል። የሉ ቀሩ። ለካ አይነገርም። ሰው ተስፋ እንዳይቆርጥ፣ ሰው ተስፋ እንዳይደነግጥና ተስፋ እንዳይቆርጥ ሰው ተስፋ እንዳይቆርጥ አይነገርም ሳህን ውስጥ እና ዝም ብሎ ይባላል። እኔ የዛኔ እኔ ከነሱ ከነበርኩ ከሁሉም ሰው ጋር ታናሽ ነኝ ማለት ነው። እድሜ ይጠየቃል ምናምን ታናሽ ነህ ማለት ነው። እና አይነገርህም እንዳትነግሩ አንዱ ሊነግረኝ በቃ እንትን አሉት ማለት ነው። በጣም ዝም ብለው አፉን አሳይዙት እና በጣም ይጓጓ ነበረ። ምን የት ሄዶ ነው ምናምን ወይስ ገብቶ ነው እንደዛ የሚሉ ለካ ተስፋ እንዳልቆርጥ ነው። እና አይነግሩህም። ራስህን ካወቅ ካላወቅ በቃ አይነግሩህም። እና በዛ ይቀራሉ ማለት ነው። ለካ እኔ የተሻገርኩት ሰው አይደለም ሬሳ ነው ማለት ነው። በጣም ነው እንትን የገረመኝና የደነገጥኩት። ከዛ በቃ ገባን። ተከፍሎልኛል። ሲከፈልልኝ እኔ በህልሜ አይቻቸዋለሁ። እዛ ነው ያቋረጥኩት እና ያየዋትን በህልሜ ተከፍሎልኝ ሳምንት ነው ምናምን ቆይቻለሁ። ለምን እየተበደርን ነው አሉኝ ምናምን እያልኩኝ ነው እንደዛ ሳምንት የቆየውኝ። ከዛ ተኝቼ ተነገረኝ ትወጣለህ አሁን ተብዬ ማለት ነው። በንጋታው ተነስቼ በጠዋት ነው የምነሳው። ሁሉም ተኝተዋል እና አንዱ አጠገቤ ነበረ ተነሳ ማለት ነው። አብሮኝ ተነሳ። እኔ ከመጣሁበት ሀገር ይመጣል። እዛ ታስሮ ነበረ ምናምን ወህኒ ቤት ታስሮ ነበር ልጁ ማለት ነው። እና እኔ የምኖርበት ሀገር ማለት ነው፣ እኔ የተወለድኩበት ሀገር። ከዛ ምን ይለኛል ሆነ ነው ሆነ ኧረ አንተ ህልም አየሁኝ፣ አንዲት ቀይ ሴት መጣ ትወጣለህ አሁን አለችኝ አልኩት። እንዴት ናት ምናምን አለ። ቀይ ነገር ናት ግን ቀይ አትባልም ምናምን አልኩት። ኧረ ማርያም ናት ምናምን አለ። እኔ እዛኔ ምንም አውቃለሁ ማለት ቤተሰብ ይፈታልኛል ህልም፣ ግን ብዙ እኔ አልደፋፈርም ብዙ በራሴ ምናምን አልልም። እና ልክ እንደዚህ የነገርኩት ማርያም ናት ምናምን ብሎኝ ልክ ሳንጨርስ እኮ ነው መጥቶ ያ የሚያሰናዱና የሚጠሩ ክፈል ምናምን የሚሉ መጥቶ ወደ ሌላ ቦታ ወሰደ። ወደ ከፈሉ ሰዎች የከፈሉ የሚሰበሰቡበት ከዛ ተጭኖ የሚሄድበት ነው። እና ልክ አወጣኝ ማለት ነው። በቃ ገና ነፋስ እንዲገባ ልክ ሲነሳ ጠዋት 1 ሰዓት ማለት ነው 2 ሰዓት ነው 1 ሰዓት ይከፍታሉ በር። ምክንያቱም ነፋስ እንዲገባበት ሙቀት ነው። በጣም ተቃጥለ ነው እንዲህ እያረክ ነው ማንገብገቢያ ይዘህ ነው እንዲህ እያረክ ነው የምታደርገው። እና ከተኛ ደግሞ በቃ እንትን ረጥቦ ምናምን ሰውነትህን ውሃ እንደ ዝናብ እንደዘነበ ላይ ውሃ እንደተደፋብህ ነው ሰውነትህን እንትን የሚሆነው ማለት ነው። እና ተነሳው በዛ እንትን ተነሳው። ከዛ ልክ ጠራኝ ማለት ነው። ገና ሳይከፍት ማለት ነው። አልተከፈቱም። ያኔ በጠዋት ነው የምነሳው 6 ሰዓት 12 ማለት ነው 12 ሰዓት ጠዋት ማለት ነው ተነሳው። ከዛ መጥቶ ጠራኝ።
ገና ሳይከፈቱ ከዛ በዛ ልክ በዛ እኔን ተከትሎ እኔ ናውጣ አለኝ እና ጠርቼው ውጣ ብለኝ ተጠርቼ ስወጣ በዛው ከፈቱ ማለት ነው። እነሱ ግን መክፈቻ ጊዜ አልነበረም፣ ግን ከፈታቸው በዛ። ከዛ ተከፈቱን አስገባ። እኔም ወደዚህ ነህ ወደዛ እንዳትገባ ግን እዚህ ቆይ ከፈለግ ከጓደኞች ጋር ቆያለኝ እዛ የተዋወቅኳቸው ልጆች ከዛ ቆይ ከነሱ ጋር መቆየት ትችላለህ እንደፈለግ ግን ተከፍለልሃል። እዚህ ቦታ ግን እዚህ ነው እና ሼክ ዋለ እዛና ሼክ ነው የሚሉት። የሱ ከመጣ ወደዚህ ነው የምትሄደው። እኔ እንደዛ ብሎኛ እንዳትላለኝ ልጁ ማለት ነው። እሺ ያልኩት ሌላ የሚጠብቅ ማለት ነው ጠባቂዋቸው ማለት ነው የሚያስደውል ማለት ነው የሚያስደውልና የሚጠብቅ እና እሺ ያልኩት ኖርማሊ። እዛም የባህር ዳር ልጅም እዛ ነው ያለው እና ከፍሎ እንዲከፈል ሰርቶ ግን ሌላ ሰው ይከፍልለታል ይልክለታል። ግን ገንዘቡ ግን እዛ አገር ቤት ነው ትቶት የመጣው እና ቤተሰብ ምናምን ይከፍልለት ይሆናል ጓደኛ ምናምን፣ ግን ብሩ ግን የራሱ ነው እና እዛ ሰርቶ ሊወጣ ነው እሱ ሰርቶ ሊወጣ ነው ሰርቶ ሊሄድ ማለት ነው ወደ አውሮፓ። እኔ ግን ያው የሚከፍልልኝ ስለ ቤተሰብ ስለተማመንኩኝ ምን ታደርጋለህ? ምን ይባላል? ማድረግ አልነበረብኝም፣ ግን እሱ ነው እኔ አሁን የማደንቀው እሱ ነው። ምክንያቱም በራሱ ብር ነው የሚመጣው ሰርቶ ምናምን፣ ሰርቶም ከሊቢያ ሰርቶ ነው የሚሄደው እና በጣም ጎበዝ ልጅ ነው። ያው ሲሄድም ቻው ብሎኝ ምናምን አብረን እንበላ እንጠጣ ነበረ ከሳራ ማለት ነው። አብረን በቃ ያለንን ገንዘብ ምናምን ያለንን የደበቅነው ገንዘብ አለ አለ እንባባላለን ማለት ነው። ምክንያቱም ይፈትሸዋል፣ የግድ ደግሞ ይጠረጥሯል። ያዩህና አቋኋን ምናምን ያዩህና ብር አለው ብሎ ምናምን ይመጣል። ግን እንደጠበቁት ነው፣ ግን አያገኙትም። ብሩ የታገኙታል? እኔ እዚህ ቀብሬ ምናምን እኔ ስንት ጠብቤ እያልኩኝ እኔ እመቤቴ እያልኩኝ እንዴት ይወስዳሉ? እንዴት የማይጠራ መልአክ የማይጠራ እግዚአብሔር በየጊዜው ነው የሚጠራው እዛ ላይ። በቃ እኛ እኮ ነን ታውቃላችሁ፣ ስትቸገር ማን እንደምጠራ ይታወቃል እያለን ገንዘባችን ከሱዳን ስንወጣ ከእንዱርማን ስንወጣ ነው ወደ ዶላር ነው የቀየርነው። እነዚህ ዶላር ይዘው አይደለም እንደሚመጡ ተብለው ይመጣሉ እኛ እንዲፈትሹ። ምክንያቱም ቦርሳ ደግሞ ያስፎግራል። ቦርሳው አሪፍ ነው። ቦርሳው የያዝነው ቦርሳ አሪፍ ነው። እኔ ሌላ ቦርሳ ነው የተሰጠኝ እንዲህ ጥቁር ቦርሳ፣ ግን ያ ሰውየው ደግሞ የገዛ ግዙለት ያለው ቦርሳ ደግሞ የተለየ ቦርሳ ነው እና ያን ደግሞ ያስፎግራል። ጃኬቱ ምናምኑ ይሄንኑ ምናምን በቃ የሌለ በቃ አውሮፓ ነው የምትመስለው ማለት አውሮፓውያን ነው የምትመስለው አውሮፓዊ ማለት ነው። ይሄ ነው ያን ነው የሆነ ችግር የሚያደርስብን ማለት ነው። ለየት ስትል ወይም ደግሞ ነገር ስትል ነው እና በቃ በየሄድንበት እንፈተሻለን። ፍትሿቸው እነዚህ ይባላል ማለት ነው። በቃ ልጆች ናቸው እነዛ የሚጠብቁ ናቸው እንጂ እንትን የሚሉን ማለት ነው። ተው ምናምን የሚሏቸው መፈተሽ ይፈልጋሉ። በቃ እነዚያ ሊቢያኖች ማለት ነው። ሲያዩ በቃ ይጓጓሉ። በቃ እነዚህማ አላቸው ሞባይላቸው ምናምን እያሉ ማለት ነው። ግን እኔ ብዙ ጊዜ እንደዛ ሴቶች የኤርትራ ሴቶች ምናምን እነዚህ ያስፈራል ሴቶች እዛ ያሉ ሰዎች ከነዛ የሚተዋወቁ ምናምን ነው የሚያስተውኝ ማለት ነው። ተውት፣ ምን አረጋችሁ? ለምን የራሱ እኮ ነው ምናምን ተብዬ ነው እንጂ ይወስድብኝ ነበር። ሞባይሌን ጫማዬ ሳይቀር ሊወስዱት ማለት ነው። ምክንያቱም ለሰሃራ ወደ እንደዛ አይመስለኝም ነበር። እኔ ለሰሃራ ለጫማ ብለው እንደዛ ያደርጋሉ ብዬ በፍጹም አላሰብኩም። ለጃኬት እንደዛ ይላሉ ብዬ አላሰብኩም። እኔ ያሰብኩት ገንዘብ ነው። ገንዘብም ደብቄዋለሁ ማለት ነው። እና ሲሄድ እዛ ወጣው በጣም በቃ እንዲህ የሰማችኝ ምናምን አልኩኝ። በልቤ በውስጤ እንደዛ አልኩኝ። የሰማችኝ እኮ በቤቴ
ኪዳነ ምሕረት ስለመንኳት ሰማች። ስለት አለብኝ እኔ በቃ ጓጉቻለሁ። እስክገባ እገባለሁ ማለት ነው። ከዚህ ከወጣሁ እገባለሁ አልኩኝ። ወጣሁ እየሄድኩኝ እየሄድን በዛኛው ቀን ወጣሁ አይደለ ወደ ሌላ ወደ እዛኛው ቤት ሂድ አሉኝ። እዛ ገባሁ፣ እዛ ውስጥ ገባሁ። ልክ እዛ ውስጥ እንደገባሁ እኔ ልክ ሲጨመር ተነሱ ተባለ። ተነሱ ሂዱ ተባለ። መኪና መጡ ምናምን ከጊዜ ማለት ነው። እኔ ጠዋት ከጊዜ ከ12 ሰዓት ከ12 ሰዓት ሄደናል። እኛ የለንም። 3 ሰዓት አካባቢ ምግብ ነው የምትበለው። ምግብ በላን። ከዛ ትንሽ ቆይ ተባለ። ቆየ ሌሎችም የመጡ ነበሩ መሰለኝ። ከዛ ልክ እኔ ቁጭ አላደርኩም ከነሱ ጋር አብረ ነው እዛ ቤት አብረ ነው የምታደርጉ ከከፈሉ ሰዎች ጋር በቃ ቀለል ላለኝ ምናምን። ልክ አልቆየሁም እዛ ቤት አንድ ቀንም አልቆየሁም። ለሰዓት ነው 3 ሰዓት ነው 4 ሰዓት ነው የቆየሁት እዛ ቤት። ከፈልን ጨመሩኝ ወደ እነሱ። በቃ ተነሳ ማለት ነው። አንተማ በቃ አንተ ከመጣ በኋላ እየሄድን ነው፣ አንተ በጣም ቻንስ አለህ ምናምን አሉ። ደስ አለኝ ምናምን። በቃ ተነሳን ማለት ነው። ተነስተን ጀመርን መንገድ። ሌሎች ቀርተዋል። ያ የታመመ ልጅ ነበረ ቀረ ማለት ነው። እኔ የት እንደደረሰ ራሱ አላወቁ እና በጣም እስካሁን በቃ በአእምሮዬ ውስጥ አለ ማለት ነው። እንደ ጓደኛ ነበር እያወራን የመጣ ነው እና አማርኛ ነው የሚያወራው። አዲስ አበባ ነበር ምናምን ነገረኝ። ይሄኔ በቃ እንዲህ እሱ ምንም አይናገርም ስለ ራሱ፣ ግን የነበረው ኤርትራዊ የነበረው ግን ኢትዮጵያ ነበረ። ኤርትራዊው ወደ ኖርዌይ እየሄደ ነበረ። ወደ ኖርዌይ ሚስቱ ነበር። እሱ ነበር የሚነግረኝ የሱስ ታሪክ። እሱ ግን አይነግረኝም። ዝም ብሎ ብቻ እናወራለን ዝም ብለን። እንዴት ነበር ስራ እንዴት ነበር? እኔማ በቃ እንዲህ ለውጥ ታውቀዋለህ ለመስራት የሆነ ነገር በቃ አለ አይደለም ለመጨመር ማለት ነው። ላዩ ላይ ለመጨመር አሁን ይሄንን ከፍዬ ከሄድኩኝ ከዛ ሰርቼ ታገኝ ብዬ ነው እንጂ ወንድሜ እኮ አለኝ የተለመንኩ ነው። ቡቲክ ሽጬ ነው የመጣሁት አለኝ። እሱም ጓደኛው ከነገረኝ በኋላ ተመታ። ያው መቱት። ለእኔ ያው እንዲህ በክላሽ ነበረ ሊመታኝ ነበረ፣ ግን እኔ ወጣሁ በእግዚአብሔር ኃይል። ያው ተው አንተና ምናምን አለኝ። ወረድኩኝ ከዛ ከተራራው እንደተናገርኩት ማለት ነው። እኔ ያልፎልኝ እሱ ግን አገኘው፣ ቀደመው ማለት ነው። ይመታዋል ምናምን ተብሎ አልታሰበም ነበር፣ ግን መታው። ጀርባው ጭንቅላቱ መታው መሰለኝ። ከዛ እንትን ሆነ ማለት ነው። እሱ ራሱ አያውቅም፣ በቃ ምንም ነገር አያውቅም። እነሱን ትቼ ምናምን ወጣሁ። ከፈልክ ሂድ ውጣ ነው፣ መንገድ ነው፣ በቃ ምንም ጉዞ ነው፣ ስደት ነው። ትወጣለህ ትሄዳለህ ማለት ነው። ወጣሁ፣ ሄድኩኝ። እየሄድን ኪድናፕ ተደረግን ማለት ነው። ወሰዱን። ሌላ ደላላ መንገድ ላይ ዘጋብን ማለት ነው። ተጭነን እየሄድን ተጎሻሽ ያለችበት እቺ ገልባጭ ነገር ሆና ግን ተጎሻሽ አለችበትና እዛ ተጭነን ነው እንዲሄደው። ነጭ አይሱዚ ማለት ነው። እነዚህ አይሱዚ ሳይሆን እነዚህ ምን ትራክ ነው የሚባሉት? ሲኖትራክ ነው የሚባለው። ይሄ እህል ምናምን የሚጭነው ጤፍ ምናምን የሚጫነው ሰሊጥ ምናምን የሚጫነው አለ አይደለም? ነጩ እና በአረብ ነው መሰለኝ፣ ግን ኤርትራውያኖች እና አረቦች በጣህ ምናምን ይሉታል። በእሱ ነው ተጭነው የምንሄደው። በላይ ላይ የተሸፈነ ነው ደግሞ ወደ ትሪያብልስ እንሄድ ማለት ነው። የሄድን ዘጋብን፣ ወሰድን ማለት ነው። አናውቅም እኛ
ሌሊት መጥተው ወደ ሌላ ሲወስደን ተጭነን በቃ እንደ እንስሳ በቃ እንደ እቃ በቃ ዝም ብለህ ተጭነን ነው የምትሄደው። ምን አስቆሙት፣ አነጋገሩት፣ ምንም መጮህ ምናምን የለም፣ አይነገርህም። ዝም ብለህ ነው የምትሄደው። እኛ እየሄድን ነው ተብለን ነው። ግን አንዳንዱ ሰው ግን ይገባዋል፣ ይገባቸዋሉ፣ እነሱ ይነግሩናል ማለት ነው። ከዛ ዘጉብን እኮ መንገድ ምናምን ይባላል። ዝም ብሎ ወሬ ነው እንጂ ወሬ ነው ብለን ነው ዝም የምንለው፣ ንቀ ነው እንጂ እናመልጥ ነበር። እዛ ገና ሳንገባ ወደዛ ከሆነ ሊያመልጥ አንድ ተይዞ ማለት ነው እናምልጥ ተብለን ዝም ብሎ ይቸኩላሉ አንዳንዶቹ። እናምልጥ ተባብለን ምናምን እኔ ደግሞ ለምጃለሁ። ያው የሱዳንም ከሱዳን እንደዛ ስላደረኩኝ እናምልጥ ተባብለን በቃ እንትን አስፎገረን ልጁ ማለት ነው። ከኛ ጋር ሳይስማማ እኛ ጋር አውርቶ ከኛ ጋር ሳይስማማ ወጥቶ እንትን ሊል ማለት ነው። ሊወጥ ደግሞ አልመሸም ገና ነው እና ተያዘ ማለት ተይዞ መጣ። ደበደቡት፣ እየተፈራረቁ ደበደቡት። በቃ ሰውነት የለም በቃ ሽባ ሆኗል ልጁ። እዛ ተኛ በቃ ያለ እኔም ጠረጠሩኝ ምናምን ነገር እንዲህ ሲላዩ ጠረጠሩኝ። ዝም ብሎ ትኩር ብላ እዛ ውስጥ ትጫወታለህ ማለት ነው። ቁማር ተሸፍነ ቁማር ነው። ዳቦ ትበላለህ ምናምን። ከበላሃቸው ዳቧቸው የቀን ዳቦ ነው የሚሰጥ። ቀን ምሳ አለ አይደል? እሱን ትበላቸዋለህ። በቃ ይሰጣቸው እነሱ ወደ አንተ ይመጣል ግን ትቀበለዋለህ ማለት ነው። እና ራስህ ነው የምትበላው። እንደዛ አለ። ገንዘብም ካለ በገንዘብ ትጫወታለህ። ወደ ገንዘብ ከቀየሩት ምሳ የተወውና ገንዘብ ትሰጣለህ ማለት ነው መተኪያ። ከዛ ካለ ደግሞ ገንዘቤ በገንዘብ እንኳን አትጫወትኩኝ። ገንዘብ ዶላር ነው እና በዶላር መጫወት አልኩኝ ማለት ነው። ዶላር ነበር ያዘን። ማውጣትም ማሳየትም አልፈለኩም። አስቤ የሆነ ዝም ያልኩት አልነገርኩም ማንኛውም ሰው። ሱቅ ከመጣ በኋላ ሱቅ ካስመጣ በኋላ ነው የነገርኳቸው ማለት ነው። ሲገዛ